ሰላም ክቡራትና ክቡራት የደማፍ አካዳሚ ቤተሰቦች እንኳን ወደ ደማፍ አካዳሚ በሰላም መጣችሁ። በያላችሁበት ሰላማችሁ ይብዛ። ዳንዲያ ነኝ ከደማፍ አካዳሚ። አሁን የ12ኛ ክፍል ማትማቲክስ ዩኒት 1 ስለ ሲኩዌንስ እና ስለ ሲሪስ ያወራናል። አሁን ደግሞ እኔ ስለ ሲኩዌንስ የሚሆነን ማብራሪያ ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። Which of the following statement defines an arithmetic progression? ከተሰጡት ስታትመንቶች መካከል arithmetic progressionን ዲፋይን የሚያደርግልን የቱ ነው ይለናል። እሱን ለመፈለግ አሁን ABCD ተሰጥቶናል። ኮንሰፕቹዋል ጥያቄ ነው፣ ግን ከሲኩዌንስ ጀምረን ስለ arithmetic እንዲሁም ስለ ጂኦሜትሪክ ሲኩዌንስ ወይም ፕሮግሬሽን የምናይ ይሆናል። መጀመሪያው ስለ arithmetic progression እንየው። What is an arithmetic progression or arithmetic sequence ማለት ነው። ይሄ ማለት ይለናል an arithmetic progression is a sequence where the difference እዚህ ጋር በደንብ ተመልከቱ። difference የሚለው ነገር between any two consecutive term is always the same constant። በእነዚህ በሁለት consecutive termoች መካከል ያለው ዲፍረንስ ሁል ጊዜ ኮንስታንት የሚሆን ከሆነ ይህንን ሲኩዌንስ አርithmetic ሲኩዌንስ ብለን እንጠራለን or arithmetic progression እንለዋለን። that constant is called the common difference። ይህ ኮንስታንትም common difference ተብሎ ይጠራል። እዚህ ጋር ያለውን ምሳሌ እንመልከት። አሁን 5 8 11 14 17 እያለ ይሄዳል። ከዚህ ኮመን ዲፍረንሱ ወይም ኮንስታንት ተርሙ ምንድን ነው የሚሆነን? 8 ሲቀነስ 5። ምክንያቱም ሲኩዌንሱ አርithmetic ሆነ ማለት arithmetic progression ሆነ ማለት በአዲሽን እና በሳብትራክሽን መካከል ያሉትን ኮንሲስት ያደርጋል። ስለዚህ ከሰከንድ ተርም ፈረስት ተርም እንቀንሰዋለን። 8 ሲቀነስ 5 ስናደርገው ስንት ነው የሚመጣልን? 3 እናገኘዋለን ዲፍረንሱን። እዚህም ጋር 8 11 እያለ ነው። 8ን እና 11ን እንውሰድ እስቲ። 8 እና 11 ወሰድን። 11 ሰከንድ ተርም ነው አይደል? ሲቀነስ ስንት? 8 ስንት ነው የሚመጣልን? ከ11 8 ስንቀንሰው ስንት ነው? 3 ነው የሚቀርልን። ኤ ኮንስታንት ዲፍረንሱ 3 ነው። በቃ ለሁሉም ኮንሲኬቲቭ ተርሞች ከሆነ ኤ አርithmetic ፕሮግሬሽን ዲስክራይብ ያደርግልናል። ሁለተኛ ኤግዛምፕልም እንደዛው 20 15 10 5 ነው አይደል? 20 15 10 5 አለ። ከነዞቹ ይሄንን ስንሰራ ሰከንድ ተርም ስንት ነው? 15 ሲቀነስ ስንት? 20 ከ15 20 ስንቀንሰው ስንት ነው የሚቀርልን? 15 ሲቀነስ 20 -5። ለሁሉም ኮንሲኬቲቭ ተርሞች ይህ -5 በቃ ኮንስታንት ነው ማለት ነው። ይህ -5 ለሁሉም ኮንሲኬቲቭ ተርሞች ኮመን ኦር ኮንስታንት ነው። ይሄ arithmetic progressionን ዲፋይን ያደርግልናል። በመቀጠል ጂኦሜትሪክ ፕሮግሬሽኑን እናየዋለን። What is geometric progression? A geometric progression is a sequence where the ratio እዚህ ጋር ተመልከቱ፣ ratio between consecutive term is constant። ቅድም ላይ difference between consecutive term is always constant ብለን ነበር። እዚህ ደግሞ ምን አለን? ratio between consecutive term is constant አለን። ይህ ratio called common ratio ተብሎ ይጠራል። ለምሳሌ እዚህ ጋር 3 አለ፣ 6 12 24 አለው። ይህንን ሬሾ ለመፈለግ ምንድነው የምናደርገው? ሲኩዌንሱ ጂኦሜትሪክ ፕሮግሬሽን ከሆነ ምንድነው በመልቲፕሊኬሽን እና በዲቪዥን መካከል ያሉትን ነገሮችን በዋናነት ይይዛል ማለት ነው። ስለዚህ እነዚህ ቁጥር 3 6 አለው፣ 3 6 12 24 አለው። በስንት ያባዛ ነው? በሁለት እጥፍ እያደረገ ነው። ስለዚህ አሁን እሱ ለማግኘት ምንድነው የምናደርገው? ሰከንድ ተርም
ከዚህ እንደምናየው ሰከንድ ተርም ስንት ነው? 6 ነው። 6 ሲካፈል ለፈርስት ተርም እንደምናየው ፈርስት ተርም 3 ነው። 6 ሲካፈል ለ3 ስናደርገው ስንት ነው የምናገኘው? 2። ይህ ኮመን ሬሾ ተብሎ ይጠራል። ለዚህም ለ12 ሲካፈል ለ6 ይህን 12 ለ6 ስናካፍልም ሬሾአችን 2 ነው የምናገኘው። 24ንም ለ12 ስናካፍል ይህንን ኮመን ሬሾ 2 እናገኘዋለን። ይሄ ኮንስታንት ነው። አሁን ስናየው በሁለት ኮንሴኩቲቭ ተርሞች መካከል ያለው ሬሾ ኦልዌይስ ምንድነው? ኮንስታንት ነው። ኦልዌይስ ኮንስታንት ነው። ይህ ዲስክራይብ የሚያደርግልን የጂኦሜትሪክ ሲኩዌንስ ነው። አሁን ደግሞ ወደ ጥያቄያችን እንመለስና which of the following statement defines an arithmetic progression ብሎ A ላይ it is a sequence in which the ratio between consecutive term is a positive constant። ሲኩዌንስ ነው። ሬሾ የሚለው ነገር እዚህ ጋር ያያችሁ ሬሾ ለማን ነው ያልነው? ለጂኦሜትሪክ ፕሮግሬሽን የተጠየቅነውስ አርትሜቲክ ፕሮግሬሽን ነው። አሁን ሬሾ አለ። ሬሾ ቢትዊን ኮንሴኩቲቭ ተርም ኢዝ ፖዚቲቭ ኮንስታንት ዳት ዲስክራይብ የሚያደርግን ምንድነው? የጂኦሜትሪክ ፕሮግሬሽን ነው። ስለዚህ ኤ መልስ አይሆንም። ቢ ላይ it is a sequence in which the difference between consecutive term is a non-zero constant። ይህ ዲስክራይብ ያደርጋል። ነገር ግን በኮንሴኩቲቭ ተርሞች መካከል ያለው ዲፍረንስ ፖዚቲቭ ቁጥሮችም ሊሆን ይችላል፣ ዜሮም ሊሆን ይችላል፣ እንዲሁም ኔጌቲቭ ቁጥሮችንም ሊሆን ይችላል። እዚህ ጋር ደግሞ ዲፍረንሱ ነን ዜሮ ኮንስታንት ይለዋል። ይህንን ዲስክራይብ ለማድረግ ይህን ሲኩዌንስ ተመልከቱ። ለምሳሌ 5 እያለ ይሄዳል ብንል 5 ሲቀነስ 5 ሰከንድ ተርም ሲቀነስ ፈረስት ተርም ስናደርገው 0 ነው የምናገኘው ዲፍረንሳችን። ይህ በዚህ ታዲያ ነን ዜሮ ኮንስታንት ያለበት ቦታ ይህንን ሪስትሪክት ያደርጋል። ሲ ላይ it is a sequence in which the difference between እዚህ ጋር ምንድን ነው የሚለን? difference between the consecutive term is constant። yes it is correct answer። በሲኩዌንሱ በሁለት ኮንሴኩቲቭ ተርሞች መካከል ማለትም በኮንሴኩቲቭ ተርሞች መካከል ያለው ዲፍረንስ ኮንስታንት ነው ይለናል። ይህ ትክክል ነው። ምንም ዲስክራይብ ያደርግልናል? የአርትሜቲክ ፕሮግሬሽንን ወይም አርትሜቲክ ሲኩዌንስን ዲስክራይብ ያደርግልናል። ስለዚህ ኮሬክት ቹዛችን ሲ ነው መሆን ያለበት። በመቀጠል ዲን እንየው። it is a sequence in which the ratio between consecutive term is a non-zero constant። ሲኩዌንስ አለ ምን ከዛ ሬሾ አለ between consecutive term is non-zero constant። ይህ ዲስክራይብ የሚያደርግልን አሁንም የጂኦሜትሪክ ፕሮግሬሽን ነው። the ratio between consecutive term is non-zero constant። አንድ ሲኩዌንስ ጂኦሜትሪክ ነው ወይም ፕሮግሬሽኑ ጂኦሜትሪክ ነው ለማለት ኮንሴኩቲቭ ተርሞች ተካፍለው ነን ዜሮ መሆን አለባቸው። ስለዚህ ይሄንን ዲስክራይብ የሚያደርግልን የጂኦሜትሪክ ፕሮግሬሽንን እንጂ አርትሜቲክ ፕሮግሬሽንን አይደለም። ለዛሬ ያቀረብኩላችሁ ቪዲዮ እና ሌሰን ይህን ይመስል ነበር። ቀጣይ በሌላ እስከምንገናኝ ድረስ